አሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወገኖቼ፣ ክርስቲያን ወገኖቼ የአላህ ሰላም በእናንተ ላይ ይሁን። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። በጣም ደስ ብሎኛል። ወደ ሀገር ቤት ለመግባት ከቤት ወጥተናል። እንግዲህ ከሌሊቱ 1 ሰዓት ከ30 ወጥቻለሁኝ። ይሄ የምታዩት የአቡዳቢ ኤርፖርት ነው። 2 ሰዓት ላይ ውስጥ መገኘት አለብሽ ተብዬ እየተጓዝኩ ነው። ታዩታላችሁ። በጣም ነው የሚያምረው የአቡዳቢ ኤርፖርት መንገዱ ነው እና ኤርፖርቱም ራሱ በጣም እንደተለወጠ ነው። የአዲሱ ኤርፖርት ነው። አሮጌው ኤርፖርት ሌላ ጋ ነው። ይሄ አዲስ ነው ብለዋል። እንግዲህ የመጀመሪያ ነው እንግዲህ የማየው። በጣም ያምራል፣ ልዩ ነው እና ይሄ ስላችሁ እናንተም አገር ቤት ለመግባት ያብቃችሁ። አገሬ ናፈቃችሁ በተስፋ ያላችሁን ተስፋችሁን አላህ ሱብሓነሁ ወተዓላ ያሟላላችሁ እና ወደ ሀገር ቤት የምትገቡ ያርጋችሁ እና ይውላችሁ። ኤርፖርቱ በጣም ያምራል፣ ልዩ ነው በእውነት ገና ከሩቁ ሲያዩ ሲያምር እና የምምላችሁ በጉጉት ወይኔ ወይኔ የምትሉት አንድ ቀን ይሳካል። የማይሳካ ነገር የለም። አላህ ብቻ በጸሎት በርቱ፣ ይሳካል፣ ትገባላችሁ ላለሁኝ እና ይውላችሁ አምር በእውነት በጣም ነው የሚያምረው። እኔ እንጃ ልዩ ነው የሆነብኝ እና ይኸው እየደረስኩ ነው። ይሄ የመግቢያው በር ላይ ነው እንግዲህ ደረስን ማለት ነው። አልሐምዱሊላህ እንጃ የሚሄድም አልመሰለኝም ነበር። ይኸው በቃ ገባሁኝ። ዋው አልሐምዱሊላህ እና ውስጥ እንግዲህ እናየዋለን ምን አይነት እንደሚመስል እስኪ ደርሰናል በአላህ ፈቃድ አልሐምዱሊላህ። ይኸው እንግዲህ ሁሉም ነገር ጨርሰን ውስጥ ነው። ይሄ ማረፊያው ነው እንግዲህ ወደ ኤርፕሌኑ ለመግባት ማለት ነው። እዚህ ጋር ተቀምጠናል። ሰው ሁሉ ተቀምጦ እየጠበቀ ነው። እዛች ጋር ደግሞ ይውላችሁ ይሄ እቃ የመጨረሻ መግቢያ ላይ ነው። እዚህ ጋር እንግዲህ ይውላችሁ ይህንን ይመስላል። ሁሉም ተሰብስቦ እየጠበቀ ነው። ገና አልመጡም፣ በኋላ ይመጣሉ። ሁላችንም እንግዲህ ሰዓቱ ሲደርስ ወደ ኤርፕሌን እንገባለን ማለት ነው። ከሌሊቱ 4 ሰዓት ላይ በረራ ይካሄዳል ብለዋል። እናንተም እንግዲህ የሀሳባችሁ የምኞታችሁ አላህ ያሳካላችሁ፣ ወደ ሀገራችሁ ለመግባት ያብቃችሁ። በተረፈ ደህና ሁኑልኝ። አመሰግናለሁ ስለተከታተላችሁ። ሰብስክራይብ እና ላይክ በማድረግ ተባበሩኝ። ይህንን ይመስላል እንግዲህ አስተያየታችሁም አይለየኝ። ያው የአስተያየታችሁ በኮመንት ላይ አስቀምጡልኝ እና በጣም አመሰግናለሁኝ። ደስ ብሎኛል። እናንተም እንደዚህ ሄዳችሁ የምትደሰቱ ያርጋችሁ። አሚን ያ ረብል ዓለሚን።